ዩቲዩብ ህይወት ይቀይራል ብለህ ታስባለህ ወይ? በዩቲዩብ ስንት ብር ታገኛለህ የሚለው ጥያቄ ነው። ዩቲዩብ ህይወት ይቀይራል ወይ? አዎ፣ በደንብ አድርጎ ህይወት ይቀይራል። ከራሴ ህይወት ጀምሮ በዙሪያ ካሉ ወዳጆች ያየሁትን ነው መመስከር የምችለው። አሁን ላይ ዩቲዩብ ቻናሎች ከቴሌቪዥን ጣቢያዎች እኩል ወይም ደግሞ ከቴሌቪዥን ጣቢያዎች በላይ በሰራተኛም በአቅምም በአደረጃጀትም በገቢም በብዙ መንገድ የተሻሉበት ደረጃ ላይ ደርሰዋል። ስለዚህ ዩቲዩብ የሙሉ ጊዜ ስራ አድርጎ ለሚሰራው ሰው ድብና አድርጎ ህይወት ይቀይራል። ይህን ደግሞ እኔ ላይ ማየቻለሁ፣ ጓደኞቼ ላይ ማየቻለሁ። ስለዚህ በግልጽ ህይወት ይቀይራል። ከዛ ስንት ብር ነው የምታገኘው በዩቲዩብ የሚለው ጥያቄ ነው። እንግዲህ በዩቲዩብ ስንት ብር ነው የምታገኘው የሚለው ጥያቄ እንደ አብዛኛው ዩቲዩበር ነው እኔ የምመልስላችሁ፣ በጣም ከይቅርታ ጋር። ምክንያቱም ያው ሁሉም ሲጠየቁ ያው አይታወቅም፣ እንደዚህ ነው አይነት መልሶች ናቸው የሚመጡት። እኔም ደግሞ አላቀው ማለት ምንድነው አንድ አመት ከ6 ወር ሆኖ አንድ አመት ከ6 ወር ሁሉ እነዚህን ወራቶች ሁሉ በየወሩ የመጣው ብር አንድም ወር ላይ ተመሳሳይ ብር መጥቶ አያውቅም። ሁሉም የተለያየ ዝቅ ይላል፣ ከፍ ይላል፣ ባለበት ይቀጥላል። በጣም የተለያየ ነው። ስለዚህ አሁን ይሄን ያህል ነው ብሎ መናገር ትንሽ እናንተን ማወዛገብ ነው የሚሆነው። ምክንያቱም በተለያየ መንገድ ብዙ ሐሳቦች ብዙ የሥራ ዘርፎች የምናስብ ከሆነ ትኩረታችንን እናጣና አንዱም ላይ ስኬታማ ላንሆን እንችላለን። ግን ደግሞ በተለያየ መንገድ ብዙ የገቢ ምንጮችን የፈጠሩ ስኬታማ የሆኑ ሰዎችንም እንደዚሁ ማየት እንችላለን። ለጊዜው እኔ ፎከሴ ሙሉ ትኩረቴ፣ ጊዜ፣ ስራዬ፣ ገንዘቤ ሁሉ ኢነርጂ እዚህ